እነግርሻለሁ። ይዛ መጣችና አሳየችኝ። ስታይ በቃ አበርኩኝ። የምርም በቃ የምር እኔ ሞቻለሁ የለውም የት ነኝ እኔ እስከ ዛሬስ ምንድን ነው እየሰራ ያለሁት? እኔ ምን ውስጥ ነው የገባሁት ነው ያልኩት። በቃ የሆነ በቃ ምድር ጭልም የሚልልብሽ ነገር የለም። እንደዚህ አይነት ጉዳ ሲወርድብሽ ጭልም ምን ያለብኝ በቃ ምድርና ሰማይ ነው የተከደነብኝ። በቃ የማወራው ነገር ራሱ ጠፋብኝ። የማወራው ነገር ከዛ ምን አለኝ፣ በአንድ ቀን ግንኙነት ነው ተሳስቼ ነው አለኝ። ተሳስተህ ነው? እሺ ተሳስተሃል። ሰው እየሰራ ነበር ከፍቅር ዲዛይን ገና አልወጣም ነበር። በጣም እዚሁ ነው ያለው። እዚሁ ከኔ ጋር እያለ እዚሁ ቤት እያለ ፊት ለፊት ተገናኝተሽ እንደዚህ ብለሽ ስጠይቂው የአንድ ቀን ስህተት ማለሽ እንደዚህ አለኝ። በቃ ምንም አላልኩም፣ ግን አንተ ልጅ ወለድክ ሄደህ በእኔ ላይ ተራምደክ። እሷ ኢቭን ምን እንደምትል ታውቂያለሽ? ፓንታ አይቀረውም ሙሽሞ የገዛችለት እያለች ላይ ታወራለች። ሄዶ እሷ ጋር ከገባ በኋላ ማለት ነው፣ ትቶኝ እሷ ጋር ከገባ በኋላ አያችሁ፣ ውሽማ የባሌን በግድ ወስደው ፓንታ አልቀረውም ስትገዛለት ብላ ማለት ነው። በቃ እንዴት ብዬ ልንገርሽ? በቃ ከሴት ልጅ እንደዚህ አይነት ክብር ፍጹም አይቼም ጠብቄም ሰምቼም ሆኜም አላውቅም። ሀቢባ ሆኜም አላውቅም። ከዛ ቀን ጀምሮ እኔም ነፍሰ ጡር ነኝ አቆምኩኝ። ትቶኝ ሄደ። ገንዘቤን እንዳለ ወስዶ አሯጦ ሱቅ እንከፍታለን ያለኝን በሙሉ ማለት ነው ብድግ ብሎ ነው የሄደው። ብድግ ብሎ ማለት ነው። እኔ አሁን ተቀልሽ በዱባይ ህይወት እነኚህ ሰዎች አውጥተው ቢጥሉኝ ያለምገባይ ስጠይቂ አንድ ቀን ስህተት ነው አለሽ። አንቺ ምን አንድ ቀን ስህተት ነው ሲለኝ፣ በቃ አንድ ቀን ስህተትም ሆነ የሁለት ቀን ስህተት ልጅ ወልደሃል። እኔ በቃ ምንም አልልም ነው ያልኩት። በቃ ምንም እኔ አንደበትም የለኝም ነው ያልኩት። ምንም አንችልም ንግግር መልሽ እኔን የምመልሳት ወደ ቦታው። ታሪኩ እዚህ ጋር ነው፣ እሷ ጠፍታ እዛ ትሄዳለች። ከዛ ወደ መስመር መልሳት አለ። ታሪኩ እኛ እዚህ ጋር ነን፣ እሷ ጠፍታ እዛ ትሄዳለች። መልሳት አለ ወደ ታሪኩ። ስቴፑን ጠብቀሽ በስነስርዓት አስረጅን። ጠየቅሽማ የአንድ ቀን ስህተት ነው አለሽ። ከዛ አንቺ ምን አልሽ? ምን አደረግሽ? ምን መለስሽለት? የአንድ ቀን ስህተት ነው ስልሽ እኔ የአንድ ቀን ስህተት እንዴት ከኔ መንጎሎ ነው ሄደህ ሌላ ሴት ጋር የአንድ ቀን ስህተት ነው የምትለኝ? ልጅ ወልደህ አምጥተህ እንዴት ልጅን የሚያክል ነገር። አቡዬ አንዴ ላውራሽ፣ ይቅርታ ግን የአንድ ቀን ስህተት ያላት ለእሷ አይደለም ለአሜን ነው። ያችን የአንድ ቀን ስህተት ያችኛዋን ነው የአንድ ቀን ስህተት ነው፣ በአንድ ቀን ስህተት ነው ያረገዘችው ይችኛዋ ብሎ የሚነግራት እንጂ ለእሱ አይደለም። የአንድ ቀን የአማርኛ ራሱ የአንድ ቀን ስህተት ይላታል ደጋግሞ እየተኛ አባት። እንዴት እሷን እኮ አይደለም ያላት ወይ አንደር የአንድ ቀን ከአሜን ላይ ያሷት ሲልሽ ሚመለስ ሌሊ ጥያቄ። አዎ ለእሷ ሄዶ እኔን ማለት ነው የአንድ ቀን ስህተት ነው ይላታል፣ እሷን ማለት ነው። አንቺ ደግሞ መጥቶ ከእሷ ጋር የአንድ ቀን ስህተት ነው ይልሻል። እንደዛ በቃ እኔ እንደዚህ አይነት ሰው አይቻላቅም አልኩሽ። በቃ በህይወቴ ማለት ነው። እሷ ውዴ የአንድ ቀን ስህተት ነው ሲልሽ ምን አደረግሽ? የዛለት ምን አደረግሽ? ምን ወሰንሽ? ምንድነው? ምን የማደርገው ነገር አለ? አበርኩኝ። በቃ መሄድ ጀመርኩኝ። እንደ ዝም ብዬ መንገድ ላይ ማለት ነው። ዝም ብሎ የሚሄድ ሰው ታውቂያለሽ፣ በድን ሆኖ ዝም ብዬ መሄድ ነው የጀመርኩት። በቃ ምንም ከዛ እሷ ላይ ፍቅር ዲዛይን ድርጅት ውስጥ ስንት ጊዜ ሰራ? ከዛ በኋላ ይህን ካወቅሽ በኋላ ምን ያህል ጊዜ ሸፍናችሁ ጉዳዩን ቀጣ? አንድ ወር ራሱ አልተቀመጠም፣ ወጣ። ማን አባረረው? ማንም አላባረረው፣ ራሱ የወጣው። አንድ ሰው ውጣ ብሎ ሲያባረረው ለድርጅቱ አሳውቋል። ለድርጅቱ እኔ ድርጅቱ ማናጀር ስራለሁ። እኔ ማናጀር አይደለሁም፣ እሱ ማናጀር አለው ድርጅቱ። ለአንቺ ቻው ብሎሻል? አልመጣም ከዚህ በኋላ እዚህ የምቸው ልትበቀይኝ ነው እያለኝ የአንድ ቀን ስህተት ነው ብሎ ለእሷ እየነገረ እሷ እያስጠለጠለችኝ በየሚዲያው ፎቶዬን እየዘቀዘቀ እሷ በቃ ላይፍ መግቢያዋ እኔ ነኝ ያልኩሽ። በቃ ላይፍ መግቢያዋ እኔ ነኝ። 24 ሰዓት በእኔ ላይፍ ልክ ላይፉ ስከፍት በቃ የኔን ነው። ያቺ ዲቃላ ያረገዘችው ውሽማው በቃ ከሁሉም ሞራልሽን የሚነካው ማለት ነው። ያቺ ዲቃላ ያረገዘችው ውሽማ ወዷን ተቀብዳ ትላለች። ከትናንት ወዲያ የኔ ባል ጨዋ ነው ማግጦ አያውቅም እያለች ነበር። እንዴት እኮ እያለች ብሎ ዱባይ ሲገባ የሚያውቀው ሴት እኔ ነኝ ያልኩሽ እኮ እኔ ነኝ ያልኩሽ። እኔ የሰው ምስክር የወረቀት ምስክር የለኝም። የእግዚአብሔርና የሰው ምስክር ላቀርብልሽ እችላለሁ። ግን ሰው በጣም ልጅ ነገር ነው አይደል? ልጅ ነገር ነው፣ ልጅ ነው በጣም አማን ልጅ ነው። አማን እንደ ወጣት ነው፣ ልጅ አይደለም ወጣት ነው። ይህ ፎቶ ወጣት ወጣት ነው እና የመጀመሪያ ሴት እሱ ዱባይ ላይ የሚያውቀው አንቺን ነው። እዚህ ቤት ውስጥ የመጀመሪያ ሴት አንድ ሴት ሳይ
እሱ እንደገባ ነው እዚህ ቤት እኔም የገባሁት። ሀቢባ ነገርኩሽ። እሱ የመጀመሪያው ነሽ እዚህ ዱባይ የመጀመሪያው እኔ ነኝ። ሌላ ሴት አንድ ሴት የለችም። እሱ አሁን ባሌ በሌሌ ማልገጠ ምናምን ሰላም ደግሞ ሰው የመጀመሪያ ነኝ እያለች ነው። አበባ እየላከች ነው። ሰላምን ታውቂያለሽ? ከሰላም ነበረው እዚህ ሀገር አልነበረችም ሰላም። እኔ አሁን ለታ ነው ሲወራ አንቺ ቤት የሰማሁት። አንቺ ቤት ሲወራ ሰምቻለሁ እኔ ማለት ነው። ግን እኔ አብሬው እየኖርኩኝ ያለሁት ዱባይ ላይ የመጀመሪያው ሴት እኔ 3 ዓመት አስቢው። አብረን ነው ያለ ነው። አብረን ነው የምንወጣው፣ አብረን ነው የምንገባው። ወደ ስራ ወይ ሱቅ መጣው ቤት ሄደው እኔ ከአንዴም 2 አሾርጄ ለፍቅር ብዬ ለሱ ብዬ 3ኛም እንደዛ እኔ በቃ በምን ቃል ራሱ እንደማስረዳሽ ምን አንደበት እንዳለኝ ራሱ እና እኔ ሀቢባ ምንሽ ነገር በጣም እኔ በህይወቴ ህሊናዬን የታመመው እኔ ፍቅር ዲዛይን አውጥቶ ቢጥለኝ ውጪ ከቤቴ ስራችን ውጪ ከቤቴ ቢለኝ ማለት ነው 1 ብር የለኝም። የት ነው የምሄደው? ማጋ ነው የምሄደው? እንደዚህ ሆኜ ሆዴ ከፍትቼ ማን ነው የሚቀጥረኝስ? የት ነው የምሄደው? አስቢ። እኔ ልጄ መቼ ነው የምትመጣው እያለች እየጠበቅ እናቴ ታማሚ ናት፣ ስኳር በሽታ አለባት። እናቴ ይህን ጉድ ብሰማ ማለት ነው ከኔ ብዙ ህልም ተስፋ ነው ያላት። እናቴ የምሰማ ጸጥ ነው የምትለው። እኔ አሁን ኢትዮጵያ ራሱ መግባት አልችልም። ሀቢባ ምን ብዬ ነው የምገባው? ወዴት ነው የምሄደው? ምን አለኝና ነው የምገባው? አስቢ። እንደዚህ ሆኜ ነው የምገባው። አሁን እሷ ባሌ ጨዋ ነው የምትለው አብሮ የሚያገኝ ዱባይ ውስጥ እኔ ነው አብሬ የሰራው አንድ ቤት ውስጥ አንድ ድርጅት ውስጥ እኔ ነኝ። ሀቢባ ምንጊዜ ተገናኝቷት ሄዶ እንደተገናኛት እራሱ የማውቀው ታሪክ ስለሌለ ነው እንጂ እኔ ማለት ነው። በዚህ ልክ እኔ ገደለች፣ በዚህ ልክ ማለት ነው። አንድ ወንድ አንቺ አሁን ባልሽን እያመንሽው አንድ ቤት እየኖርሽ ባሌ ነው ትዳሬ ነው ህይወቴ ነው ብለሽ እንዴት ልጠረጥሪው ትችያለሽ? እንዴት በዚህ ልክ ይጎዳሻል? እናት እያለው እሱ አሁን የሰው መረጃ የላትም ሊል ይችላል። እኔ ግን የእግዚአብሔር መረጃ አለኝ። እግዚአብሔር ማለት ነው። እኔ ሀቢባ አንድ ቀን እመቤቴን ስለ ሰውም ሆነ ስለ ራሴ ታሪክ አውጭ አላውቅም። አንድ ቀን ማለት ነው። ግን በቃ በዛ ሀቢባ አልቻልኩም። ጠዋት ማታ ማልቀስ ነው ፊቴ። ያልገባኝ ነገር ልክ አንቺ ሌላ ከሌላ ሴት በውጭ ከአሜን እንደወለደ ስታውቂ እንትን አልሽው። ቆይ ሰላም እንዳስወጣት ቪዲዮ አላበራችም፣ አላስገባሽም። ደግሜ ሰላም ደጋግሜ ኢንቫይት አድርጌሽ ነበር፣ ቪዲዮሽን አላበራሽም። ቪዲዮ ካላበራሽ ላወራሽ አልችልም። እሺ አንቺ እንትን ስትይ ስታውቂ ስትጠይቂው እሱ ደግሞ ስራውን ለቆ ጠፋ። ከፍቅር ዲዛይን ከሚሰራበት መስሪያ ቤት አንቺንም ቻው ሳይል ለቆ ስራውን ጠፋና የት ሄደ? እሷ ጋር ነው ቀጥ ብሎ ሄዶ የት ይሄዳል? እሷ ጋር ሄዶ ገባ። እሷ ቤት ግንኙነት እንዳለው በደንብ ነው። እኔ ነኝ እንጂ የማላውቀው እነሱ ይተዋወቃሉ። ግን ማለት ነው ያለሽ ለዛ ሊኖራቸው ይችላል። ለምን ቤት مناسبات خطبتها في كثير موضوعات. هاي እሱ ከሄደና እሷ ጋር ከገባ በኋላ ያለች እሱ ሄዶ እሷ ጋር እንደዚህ እኔን እርምጥምጤን አውጥቶ ያለኝ አቡ ምን ብዬ ልንገርሽ? በቃ ሴት ልጅ ብዙ ነገር እንደዚህ ሆና ብዙ ነገር ያምራታል። ሴት ልጅ ብዙ ነገር ትሆናለች፣ ብዙ ነገር ትገዛለች፣ ብዙ ነገር ታደርጋለች አይደለም። ይበል እኔ ለራሴ እሱ ማድረግ ያልቻልኩ ሰው ነኝ። ይበል ማለት ነው አቡ ይበል ይሄን ሁሉ አድርጎኝ፣ ግን እሷ ደግሞ በየሚዲያዋ እየገባች እሷ እንዲናት እሷ እንዲናት ኢቨን የላኩልሽም ቪዲዮ እንደዚህ ሆኜ ሊደበድቡኝ ነው የመጡት። 10 ቀን ገረመኝ ነገር እንዴት ማለት ተበዳይ ማንቺ ሆነሽ ተጎጂ ማንቺ ሆነሽ ለሁለት ሊደበድቡሽ የመጡት ለምንድን ነው? ለምን አውጥቶ አጣላትም ነው? ለምን አውጥቶ አጣላትም ከቤቱ ነው? ኖ እንደዚህ አይነት ነገር አልሰማም። በትክክል አስረጅኝ ጉዳዩን። ትሰዳደባላችሁ፣ ትዛዛታላችሁ። እናቴ ምስክሬ ነው። አንድ ቀን ሰድቢያት አላውቅም። አንድ ቀን ኮመንት ጽፌላት አላውቅም። ስምሽ ማን ነው? ስምሽ ማን ነው? ተብለዬ። እሷ ከሄደች በኋላ እሱ ከአንቺ ቤት ሄዶ እሷ ጋር ከሆነ በኋላ ኦኬ፣ እሷ ጋር መኖር ከጀመረ በኋላ አንቺ እና እሱ ታወሩ ነበረ? አንቺ ስልኩን ራሱ ቦልኬ ስልኩን
ያደረገው ሄዶ ትቶኝ ሄዷል አለ። ትቶሽ ሄደውን ሰው ምን ብለሽ ነው ቦይስ የምታደርግላት? ጥያቄ ያልኳል። አንዴ ጠብቂ። አንቺ ለመጀመሪያ ጊዜ ከአንቺ ውጪ ሴት ውጪ እንዳለችው ጭራሽ አስረግዞም እንዳስወለደ ባወቅሽ ሰዓት ቲክቶክ ላይ ነው ያየሽው። ቲክቶክ ላይ አማንን አማንንና ከሱ የወለደችውን ሴት ልጅ ፖስት አድርጋ ባየሽ ሰዓት ሄድሽና በኢንቦክስ ለሩት ነው ስሟ፣ ለሩት በኢንቦክስ ሄደሽ ይሄ ሰው እውነት ባልሽ ነው ወይ አልሻት። አዎ ባሌ ነው፣ ህጋዊ ባሌ ነው አለች። እንዴ መቼ ተጋባችሁ? መቼ ወለዳችሁ? ከኔ ጋር አንድ ላይ እየኖረ እኔን አስረግዞ እንዴት ነው አንቺ መቼ አልሻት። ከዛ በቃ ጉዳዩ ይኸው ካላመንሽ ብላ የጋብቻ ወረቀታቸውን ላከችልሽ። ከዛን ቀን በኋላ አውርታችሁ ታውቃላችሁ ወይ? አውርቼው አላውቅም። ከዛ እኔ ማለት ነው ያልኩሽ እሷን ሚስትየውን። ከዛም በኋላ አንቺ ተጻጽፈሽ ትያለሽ ወይ? እንኳን ልጽፍላት ማለት ነው። መቼ ነው በቲክቶክ ቮይስ መላክ አይቻልም? መቼ ነው ታዲያ ለጥቅም ነው የሚፈልግሽ ብላ የላከችልሽ ቮይስ? መቼ አይደለም የምልሽ ነገር እሱ በዋትስአፕ ነው ያለችኝ። አልመለስኩላትም። አሳይሻለሁ። ቁጥርሽን አርጋልኝ የምትከበሪ ሴት መስለሽ ቁጥርሽን ኬት አመጣች? በቲክቶክ ነበር የተጻጸፋችሁት። ቁጥርሽን ኬት አመጣች? በቲክቶክ አይደለም በዋትስአፕ ነው የመጣችሁ። በአካል ራሱ አገኘዋት። አላምን ብዬ ትዋሻለሽ ምናምን ስራት በአካል ራሱ አገኘዋት። እኔም ደብቅሽ ነገር በአካል እንዴት እንዳገኘሻት ስቴፑን ንገሪኝ። እያደከምሽኝ ነው። በኢንቦክስ ተጻጻፋችሁ አለቀ አልሽኝ። ከዛ መቼ ተቀጣጠራችሁ? መቼ ተቀጣጠራችሁ? ስቴፕ አለሸማሊባ በውስጥ እንዳወራዋት አላምን ስላት እንገናኝ አልኳት። የእሱ ልጅ ናት። ልጅቷን እያስለቀሰች የእሱ ልጅ ነው አለች። የእሱ ልጅ ናት አለች። ህጋዊ ፈቅደንና ወደን የተዋደድን ነው አለችኝ። እኔ አላምንሽም ስላ መጣች። ነይ ብዬ ጠራዋት እና መጣች። ስታሳይኝ ወረቀቱ እንደዛ ነው እና ከዛ እሱ ታይቶ ነበረ። ከዛ በቃ እኔ ጭራሽ ላለማየት ማለት ነው መደበቅ ጀመረ። እኔ ፊቴን ላለማየት ፊቴ ሞልቶ ማለት ነው ላለማየት በቃ እኔ መሸጥ እንኳን እንደዚህ ነው ብሎ የማስረዳት ነገር አለ አይደለ? እንደዛ ብሎ ራሱ በስንተኛው ቀን ነው እኔ ለማስረዳት እንትን ያለው ማለት ነው። በአንድ ቀን ነው እንጂ የእሷን ወድጃ አይደለም ያለ። ከዛ እኔ ሶስተኛ ሳረግዝ ደግሞ እኔ ሙጥጥ አርጎ ሰድቦኝ ትቶኝ ወለል ብሎ ሄዶ እሷ ጋር ቀጥ ብሎ ደረቱን ነፍቶ ሄደ። እሺ አልኩኝ። ምንም በቃ ለሶስተኛ እኔ ደግሞ ማስወረድ አይዲን ባላሰራ አቡ እኔ ምን እንደሆነ ተቀለሽ በቃ እርግዝናው ሳይስፋፋ ቀጥ ብዬ ወደ ሀገሬ ልገባ ነበር እቅድ የሚኖረኝ። ግን አርግዣለሁ። እናቴ ቤት ነው የምሄደው፣ አባቴ ቤት ማጋ ነው የምገባው። ምን ገብቼ ሴት ነኝ ነው የምለው ቤተሰብን ብዬ ጸጥ አልኩኝ። እርግዝና ወደኋላ ተመለሽ። አሁንም አንቺ ያወቅሽው ኦልሬዲ እርጉዝ ነበርሽ እኮ አይደል? የስንት ወር ዝም በይ ሀቦ አንዳንድ ጠይቂያት እንትን ስላለባት ነው እንደምረዳታለሁ። እሺ ውዴ አንቺ ስታውቂ እሱ በውጪ ልጅ መውለዱ ስታውቂ የስንት ወር እርጉዝ ነበርሽ? እኔ የሁለት ወር እርጉዝ ነበር። የሁለት ወር እርጉዝ ነበርሽ። እሱ እርግዝ መሆንሽን የሶስተኛ የነገርሽው መቼ ነው? ወዲያው እንደቀረ ነው ፎቶ የላኩለት። እንደቀረ የሬዴ እንደቀረ ወዲያውኑ ፎቶ አንስቼ ፎቶ ያነሳሁት እራሱ አለ የላኩለት ማለት ነው። ምንድን ነው ፎቶ ያነሳሽ? ኤስተር አንስተሽ እንዳወቅሽ የስንት ወር ሆኖ ነው ሌላክሽለት? የሁለት ወር አንድ ወር ከምናምን አልፎት በቃ ሁለተኛ ወር ሊይዝ ማለት ነው። በቃ ስትልኪለት እሱ የት ነበር? አንድ ቤት አይደል የምትኖሩት? ፎቶ አንድ ቤት ሆነን የላኩለት። ከዛ ቀን ጀምሮ በቃ እሱ ለካ ምንድነው ያቺ ሱቅ ስላላት ገንዘብ ስላላት ይመስለኛል። ሱቅ ስላላት ገንዘብ ስላላት ይመስለኛል። እኔ እዚህ ቦታ ስላለው ትቶኝ ሄደው ማለት ነው። ልጠይቅሽ እና በኋላ አስተያየትሽ ይመስለኛል የሚለውን በኋላ ትሰጥናለሽ። እኔ ልጠይቅሽ፣ አንቺ ስትልኪለት ፕሬግናንሲ ቴስተሩን ቼክ አድርገሽ እርጉዝ መሆንሽን ፎቶ አንስተሽ ስትልኪለት አማን ምን አለ? ኦልሬዲ ምን መለሰ? ፎቶን እንዳየ አስወርጁ ነው ያለኝ። አስወርጁ ነው ያለኝ። አስወርጁ ለሶስተኛ ጊዜ ላስወርድ ወይ አትይው ነበር አልሽው? አልኩት ለሶስተኛ ጊዜ እንዴት ነው የማስወርደው? እኔስ በሽተኛ ሆናለሁ። ቢያንስ ማህፀን በሽተኛ ራሱ ይሆናል የሰው ልጅ። እንዴት ነው ሶስተኛ ነፍሰ ማጠፋው? አልኩት እመቤቴን ካላስወረድሽ በቃ ለሌት ተነስቶ ማለት ነው በቃ እኔ ነው የሚያወረድ። አስወርጅ መድኃኒቱ ይሄ ላክልኝ መድኃኒት ማለት ነው የሶስተኛው ነው። አላስወርድም ብዬ ማለት ነው።
መድኃኒቱን ይኸው አምጥቻለሁ ብሎ ማለት ነው። አላስወርድም አልኩኝ። በቃ እኔ ሶስተኛ ጊዜ እንዴት ነው የማስወርደው? እኔስ ምንድን ነኝ ማንኝ የሚለውን ማለት ነው። እኔ ለአንቺ አይደለም፣ አንቺ ላታይን ትችያለሽ፣ ሰው ላይ አምን ይችላል፣ ግን ፈጣሪ ነው የሚያየው ማለት ነው። ፈጣሪ ነው ሁሉን ነገር እውነቱን የሚያወጣው እና ይሄ ነው። ውሃ ጠጪማ፣ ውሃ ጠጪ። እርጉዝ ስለሆንሽ በጣም ስችችች ያደርጋል። እሺ እንዳወቀ አስወርጂ ሲልሽ አንቺን ከዚህ በኋላ ካስወረድኩ እሞታለሁ፣ ስለዚህ አላስወርድም ስትዩ፣ ምክንያቱም ሱቅ እንከፍታለን ብሎኛል፣ ሱቅ እንከፍታለን ብሎኛል፣ ትልቅ ሰጥቶኛል። በቃ ብንወጣም እኮ ይህንና ያንተን ገንዘብ አንድ ላይ አጋይተን ሱቅ እንከፍታለን ብለህ የለ ሱቁን እየሰራሁ ልጄን አሳድጋለሁ፣ አላስወርድም አልኩት። በቃ ሱቃችንን እየሰራ ሱቅ እንከፍታለን ብሎኛል። መለሰ ይሄ ቢረገዝም ለምን አስወርዳለሁ? ሱቅ እንከፍታለን ካልክ ለእኔና ለአንተ እኮ አያንስም፣ ለልጃችን አያንስም። እየሰራን እንቀየራለን። አንተም ስትሰራለህ እኔም እሰራለሁ። ለምን አስወርዳለሁ ያልኩት። አቡ ሶስተኛውን አስወርጅ ሲለኝ ማለት ነው። ሶስተኛውን አስወርጅ ሲለኝ ምክንያቱም ሱቅ እንከፍታለን ስለተባባልን ማለት ነው። በቃ ሱቅ እንከፍታለን፣ ለምን አስወርዳለሁ? በቃ ባለን ገንዘብ ሱቅ እንከፍታለን። እኔ እናንተ እንደማንኛውም ሰው እንኖራለን። ወረቀቴንም ስላሰራው ጋብቻችንን እንፈጽማለን። ስለዚህ በክብር ልጅ እንወልዳለሁ። ምን መለሰኝ? ምን አለ? ካላስወረድሽ ሞቴ ናት አለ። ሞቴ ናት ካላስወረድሽ። በቃ ካላስወረድሽ እኔ ከአንቺ ጋር አልኖርም። በቃ የሆነ እንዴት ብዬ ንገርሽ? በቃ የሆነ አመፀኛ እንዴ በቃ እንዴት ተንበርክኬ ማለት ነው። እኔ መጀመሪያ ልጅን ያላባት ነው ያሳደግኳት። ይሄኛውን ልጄንም ያላባት ማሳደግ አልችልም፣ እባክህን እርዳኝ ያልኩት አቡ ሳልሰማ በፊት ማለት ነው። ተንበርክኬ ማለት ነው። ሴት ልጅ ተንበርክካ ትለምናለች። ተንበርክኬ የለመንኩት እመቤቴን። በቃ እኔ ያላባት ማሳደግ አልችልም። የመጀመሪያ ልጄ ያላባት ያሳደግኩ በጣም ብዙ መስዋዕትነት ውጣ ውረድ ከፍያለሁ። ይህንን ግን ነግሬህ ነው ያላባት አላሳድግም ምን አልችልም ብዬዋለሁ ማለት ነው። ከዛ ስለው ትቶኝ ነው የሄደው፣ ትቶኝ ማለት ነው። ከዛ እኔ በቃ እንዴት ነው አይኖች የተነቀሰው ማለት ነው። እነሱ ትሪት እያደረጉኝ ጠዋት ማታ ትሪት እያደረጉኝ የቤቱ ሰው እኔ ምስር ለዳቅጦም እዚህ ያወባት ታከር ራሱ ሆኗን አላውቅም። እሷ ልትነግርሽ ትችላለች። በዚህ 4 ወር ተቀምጣ ዚነት 4ኛ ወሯ ነው። እሷ ትንገርሽ። እኔ ጠዋት ማታ እነሱ እየሰደቡ ጠዋት ማታ ነው መለስ እናት የለኝም እዚህ ሀገር እህት የለኝም። የሆዴን እንኳን የምታማክሪው ሰው የለማ። በቃ ሁሉንም ችለሽ አልቅስሽ ነው የምታሳለፊ። እንደዚህ አይነት ህይወት ነው እኔ ያሉት ማለት ነው። ሩት የአማን ሚስት አንቺን መስደብ የጀመረችው መቼ ነው? መጀመሪያ በቲክቶክ አወራሻት፣ ከዛም በኋላ ከሄደ በኋላ ነው እኔ ማርገዜን እርግጠኛ ስትሆን፣ እንደውም እኔ ይንገራት አረገዘችም ብሎ ዋሽቶታል ሚሆን እኔ የማውቀው ነገር የለም ሀቢባ። ከዛን ጊዜ ጀምራ ነው መሳደብ የጀመረችው። በቃ እሱ ከዚህ ቤት ወጣ። በቃ እኔ ነፍሰ ጡር ነኝ። ከዛ ነው ወዲህ መሳደብ ጀመረ። በቃ ላይፍ በገባኝ ቁጥር በቃ ላይፏን ስከፍት ስለኔ ነው የሚወራው። ላይፏን ስከፍት ኢቨን አንድ ቀን ማለት ነው ማታ ቁጭ ብለው እኔ የሰማቸው ሰው አለ። ምን ትለዋለች? ለምን መድኃኒቱን አልሰጠሃትም እንዴ? መድኃኒቱን ለምንድን ነው ያልሰጠሃት? እንዲህ አለችኝ። እመቤቴን እኔ የሰው ምስክር አለኝ ሀቢባ። ለምን አልሰጠሃትም መድኃኒቱን ስትለው እምቢ አለችኝ። እቃህን ነበረ መቁረጥ እና መጣል ትለዋለች እየሳቀች ማለት ነው። እኛ ዘር ውስጥ እንደዚህ ገባ እያለች ማለት ነው። ኢቭን እዚህ ደረጃ ድረስ የሚያወሩ ሰዎች ናቸው ሀቢባ። ይህን ሀል እኔን የሚጎዱኝ ከሆነ ይህን ሀል ምን አድርጌው ነው የሚያሰቃዩ? ምን አረኳቸው ሀቢባ? ምናቸውን ነካው? እኔ ለመለወጥ ቤተሰቤን ለመቀየር ነው የወጣው ስጋት እንጂ እንደዚህ አይነት ነገር ይፈጸምብኛል ብዬ አስቤ አላውቅም። ብዙ ተስፋ የሚሰጠኝ ሱቅ ከፍተን በቃ እንኖራለን ነው የሚለው። በዚህ ልክ እንዴት ነው ሰውን እንትን ልትይ የምትችይው? እስኪ አንቺ ብቻ ንገሪኝ። እኔ አንድ ቤት የምጠራጠረው ራሱ ማለት ነው። ለምን መድኃኒት አልሰጠሃትም? ከነጋ ያንለት ነው በቃ ህሊና የተነካው ማለት ነው። ሃይምሮ የተነካው ያንለት ነው። ለምን መድኃኒቱን አልሰጠሃትም? እምቢ አለችኝ ይላታል ሀቢባ። እመቤቴ ምስክሬ ናት። ከዚህ በቀደምለት ማለት ነው ከአንድ ወር ሆኖታል። እንጃ አልሆነም። ታስቢ በየቀኑ እሷ ለካ ሆዴ እየገፋ ሲል እያየች ነው የምትሄደው። ሆዴ እየገፋ ሲል እያየች ነው የምትሄደው። ያው ላይፍ አይደለም ብሎ ስራ እየሰራ
እየገባ ሲል ነው የምትሄደው መሰለኝ ማለት ነው። ወይንም ደግሞ እኔ እንጃ ብቻ ምን እንዳሰቡ አላውቅም። ሲሄድ በቃ እኔ ትቶኝ ሲሄድ መልሼ ማስወርድ መስሎት ይሆን ድጋሚ አላውቅም። ብቻ ምን እንዳሰቡ አላውቅም። እኔ ግን ሰዎቹ እግዚአብሔር ይስጣቸው ፍቅር ዲዛይን አንድ ቀን ሳያስቀይመኝ፣ አንድ ቀን ሳልራብ፣ አንድ ቀን ሳልጠማ፣ አንድ ቀን ያማረኝ ነገር ሳላጣ ነው እነሱ ተንከባክሉኝ እያኖሩ ያሉት ማለት ነው። በቃ ግን እኔ ከዚህ በላይ እስከ መቼ ነው ሸክሞኝ እነሱ ላይ መኖረው? እሷ ለብቻ አይዞሽ፣ እሱ ለብቻ አይዞሽ እያሉ ማለት ነው። አሁን ደግሞ እየደከመሽ ነው የምትሄጂው። ስራ እንኳን መስራት አቅሙ አይኖርሽም። እዚህ ሀገር ለመብለት ምን እንደሚያስፈልግ ታውቂያለሽ። ፕሮሰሱ እኔ በቃ ህዝብ እንዲዳኘኝ ነው የምፈልገው። ሀቢባ ያለኝን ራሱ ወስዶ ነው የሄደው። አንድ ነገር እንኳን አይለኝም ማለት ነው። በቃ እንዴት ብዬ ልንገርሽ? እመቤትን የሴት ልጅ ግን በዚህ ልክ ስትጎዳ፣ በዚህ ልክ እንዲህ ሲያሰቃዩ አይቻላትም። ወንድ ልጅ በተለይ እናት ያለው እንደዚህ ሲያደርግ አይቻላትም። አንድ ቀንም ማለት ነው። አንድ ቀን እንደሰው አንድ ቀን እኔ ሰው ድምፄን ሰምቶ አያውቅም። አንድ ቀን ስራዬን ከመስራት ውጭ ቤቴ ከመግባት ውጭ አንድ ነገር ማለት ነው ከሰው ጋር ግንኙነት የለኝም። በቃ አንድ ቤት የምትኖር ልክ በቃ እኛ ጠዋት ተነስተን ቁርስ እንበላለን፣ ወደ ስራዬ ነው በቃ። ከዛ ምሳ ሰዓትም ምሳ ከተበላ ወደ ስራ፣ ማታ ነው የምገባው። ማታ በቃ ይጠቅመኛል፣ ወዲያ ሄዳለሁ፣ እመለሳለሁ። ሀቢባ በቃ እኔ አንድ ቀን ተጠራጥሬው አላውቅም። እባክሽ አንቺ እርጉዝ ነሽ፣ የ7 ወር እርጉዝ ነሽ። እንደዚህ ብስጭት ማልቀስ ምናምን ለልጅሽ ጥሩ አይደለም። ስለዚህ ሀቢባ ይብር ማለት ነው ድንጋይ ትውለድ እሷ እያለች ነው የምትራገመው ላይ ማለት ነው። እመቤቴን በቃ በጣም አይምሮሽን ህሊናሽን የሚነካ ነገር ቢኖር ማለት ነው እሷ ድንጋይ ትውለድ ወልዳ አትሳ አትቀፍ ነው የምትለው። የዚህ ባህል የሚሄዱ ሰዎች ማለት ነው። ይሄ ታዲያ ይሄን ሁሉ ችሎ አንድ ሰው እንዴት ነው የሚኖረው? እኔ ለማላማክር ሰዎቹ ላይ ሸክሞኝ ያለው ቁጭ እያለው እነሱ ግን በዚህ ልክ ደግሞ እንደዚህ ሲሉ እኔ እንደዚህ ያሉኝ ብዬ ለማንናገር ለማንታፈስ እህቴ ይኸውልሽ ቁጥርሽን ከየት አምጥታ ነው ቮይስ ያደረገችልሽ? እሷ ከእሱ ልውስጥ ለመጀመሪያ ጊዜ ዋትሳፕ ላይ ቮይስ ስታደርግልሽ ምንድን ነው ያለችሽ? አንድ ሽንት ቤት ደርሼ ችግር የለም አይዞሽ ደርሰሽ ነው። እስከዛ እኔ ሰክሰስን ከእነሱ ጋር ላስተዋውቀው። ሽንቷን ሸንታ ነምጣ። እርጉዝ ሴት ቶሎ ቶሎ ሽንቷ ይመጣል። የ7 ወር እርጉዝ ናት። በጣም ታሳዝናለች የተደረገባት ነገር እና አሜን ወይም ሩት የዛለት የኔ ባል ጨዋ ነው ማግጧል አትበይ ስትለኝ ነበር ሰላም ከምትባል ጋር ማግጦ ባሏ ሴቱን አትስደቢ የሚማግጠው ባልሽን ተቆጣጣሪ ስላት ኖ ኖ ኖ ኖ ኖ ኖ ሀቢባ የባሌን ስም አጥሪልኝ የኔ ባል ጨዋ ነው ብላ ነበር። ይኸው ጨዋነቱን የምትመሰክር የ7 ወር እርጉዝ መታለች። ዋትሳፕ ላይ ቮይስ አድርጌላታለሁ ነው ብዬ ግን እስካሁን ድረስ አልመጣችም። ሼር አድርጉላት ፕሊስ። ማስረጃ ደግሞ ልጅቷ ሁሉን ነገር እኔ ጋር ልካለች ዋትሳፕ ላይ ማስረጃ አለ። ቴንኪው። እሺ ሰክሰስ እንኳን ደህና መጣክ። ሰክሰስ በጎ አድራጎት ድርጅት ለእኛ ለስደተኞች በኢትዮጵያ 2,000 ብር ብቻ የቤት እጣ እድል ይዞልን መጥቷል። አሁን ያለነው 3ኛው ዙር ላይ ነው። የመጀመሪያውን ዙር አውጥተን ጨርሰናል። 2ኛውን ዙር ጨርሰናል። አሁን 3ኛው ዙር ላይ ነን። 3ኛው ዙር ሊወጣ ከ1 ወር ያነሰ ጊዜ ነው የቀረው። የመጀመሪያ እጣ ባለ 3 መኝታ ቤት ኮንዶሚኒየም፣ 2ኛ እጣም ባለ 3 መኝታ ቤት ኮንዶሚኒየም፣ 3ኛ እና 4ኛ እጣ ባለ 2 መኝታ ቤት ኮንዶሚኒየም እንዲሁም 5ኛ እና 6ኛ እጣ ባለ 1 መኝታ ቤት ኮንዶሚኒየም ነው። ቁረጡ፣ ቀኑ ደርሶባችኋል። ሁላችንም ቆርጠናል። ያልቆረጣችሁ በኋላ እንዳይቆጫችሁ። እንዴት ነው መቁረጥ የምንችለው ካላችሁ ሰክሰስን ፎሎ በማድረግ የሰክሰስ ባዩ ላይ ያሉትን ስልክ ቁጥሮች ወስዳችሁ ዋትሳፕ ላይ ሄዳችሁ ትክክል መቁረጥ ማለት እናንተ የሚጠበቀው ሰክሰስን ፎሎ የደረሳችሁ ሰዎች 1ኛ ዙር 2ኛ ዙር ሚዩት ላርጋት ስትመለስ 1ኛ ዙር እና 2ኛ ዙር ማን ደረሳቸው የሚለውን ገብታችሁ ሰዎቹን እዩዋቸው። የደረሳቸውን ሰዎች እዩዋቸው። ማን የቤት ባለቤት ሆነ 2ኛው ዙር ላይ የሚለውን እዩዋት። ሔዋን የማርያም ትባላለች። ባለ 3 መኝታ ቤት ኮንዶሚኒየም የደረሳት ልጅ በኢትዮጵያ 2,000 ብር ብቻ ትኬት ቆርጣ የቤት ባለቤት ሆናለች። ሰዎችን እድለኛ ግቡና እዩዋት። ዩናይትድ አረብ ኤምሬት ነው ዱባይ ውስጥ የምትኖር የመዳም ቅመም ናት። 2ኛው ምጣ የደረሳት ባለ 2 መኝታ ቤት ሲትራ ትባላለች። በሳውዲ አረቢያ የምትኖር የመዳም ቅመም ናት።
ሶስተኛ እጣ ባለ 1 መኝታ ቤት የደረሳት በቤሩት የምትገኝ የመዳም ቅመም ናት። ጽጌ ነው ጸጋ የምትባል ልጅ ናት የደረሳት እና ሶስቱም እድለኞች የመዳም ቅመም ነበሩ። እስከ 10 ነበር እጣው። ሌላው የገንዘብ እጣ ነበረ። የተለያየ ሀገር አሜሪካ ምንም የተለያየ ሀገር ያሉ ሰዎች ናቸው የደረሳቸው። እሱን ዝርዝር ገብታችሁ ማየት ትችላላችሁ። እናንተም እድላችሁ እንድትሞክሩ ጋብዣችኋለሁ። እድላችንን እንሞክር እና በአንድ ድንጋይ 2 ወፍ ማለት ነው። በኢትዮጵያ 2000 ብር ትኬቱን ስንቆርጥ አንደኛ የቤት ባለቤት የመሆን እድላችንን እየሞክር ነው። ሁለተኛ አካል ጉዳተኛ ወገኖቻችንን እያገዝን ነው። የሚታገዙትን የአካል ጉዳተኛ ወገኖቻችንን በሙሉ ቪዲዮ ገብታችሁ ሰክሰስ ቤት ማየት ትችላላችሁ። ሁሉንም የሰክሰስ ቪዲዮዎች ተመልከቱ። ጉዳዩ በደንብ ይገባችኋል። አመሰግናለሁ። እሺ ተመልሰሻል። ሪም ጎልድን ፎሎ አድርጓት። ለቅድ ለሳንትና ጉዳይ በቃ በኋላ ለምጣ አዘጋጀሽልኝ። ያው ሁሉን ማስተካከል ይችላል ነው እሱ ወፈረ። እስኪ እስኪያሳይ እኮ ለእሱ አሁን አይ ተጨርሰሻ ችግር የለው ጥብቃታል ብዙ ነው ያዘጋጀው። አሪፍ ሆነውን አዘጋጅልን። እሺ ከዛና እኛ እናዋጣለን። ጨርሽ በቃ ለብ በጣም ኢምፖርታንት ሰው ነው። ለባለውለታችን ነው። ጨርሽ ሻ እንዴት ነሽ? ጠፍተሻል እና እየከሰስኩሽ ነበር። ደህና ነሽ? አለን ሰላም ነው ወይ? ትናንት እኮ ሲመጣ ስትወጪ ሬምሻ በቃ እኔን ሰላምታም ዘጋችኝ እያልኩ ወይ ሰክሰሳረኔ እንደምን ነው ጠፋ እያልኩኝ ነበረ። ሁለተኛ ዙር ለምን አልደረሰኝም ብላ እኮ ነው ያቆረፈችው። አቆርጣለሁ አሁን ራሱ የለመደች ጾታው ጊዜ ሸምጣጣ የመጀመሪያው ዙር ግማሽ ሚሊዮን ብር ሶስተኛ ዕጣ ስለደረሳት ሁለተኛው ለምን አልደረሰኝም ብላ እንዲደርሳት ፈለገን። አንዴ ቆርጣለሁ። መቁረጤማ የማይቀር በአሁኑ ስድስት ቤት ስለሆነ አንዱ ሊደርስ ይችላል። 30 ትኬት ነው የምቆርጠው። ሰክሰስ ይኸውልህ ቃል ገብቻለሁ። 30 ነው የምቆርጠው። መልካም እድል። መልካም እሺ ሰክሰስ። አይሱሲ እንዴት ነሽ? ደህና ነሽ? ሀቢባ ጉዳይ ይዛለች ብዙ እንዳንድና ሀይል ባላችሁ ሰላም ነው። አለን ደህና ናችሁ ሁላችሁም? እሺ ሶሪ አቡዬ ኢንተራፕት አደረኩሽ። ወደ ጉዳያችሁ ቤት ልትወስድ ነበር። ሽንት ቤት ደርሳ መምጣት ፈልጋ ነበር። ፎሎ አድርጉን፣ ቤተሰብ ፎሎ አድርጉን፣ ሁላችሁም ፎሎ አድርጉን። ቲኬት በኢትዮጵያ 2000 ብር ተመዝገቡ። በመላ ዓለም ላይ ተሰዳችሁ ስደት ላይ ያላችሁ ትውልደ ኢትዮጵያውያን አሜሪካ፣ ካናዳ፣ ዩሮፕ፣ አረብ ሀገር ላይ አፍሪካ፣ ሳውዝ አፍሪካ ውስጥ የተለያየ ዓለም ላይ ያላችሁ 6 ቤት ዕጣ ልናወጣ ትንሽ ጥቂት ጊዜ ነው የቀረው። ሳምንታቶች ናቸው የቀሩት እና ፎሎ አድርጉን። ባዮ ላይ መጣችሁ ቲኬት ባዮ ላይ ያለውን ስልክ አንስታችሁ በዋትስአፕ ቲኬት ፈልጌ ነው ብላችሁ ጻፉልን፣ እናስተናግዳችኋለን። የገዛችሁትም ያልገዛችሁትም ሁላችሁም መልካም እድል ይሁንላችኋል። መልካም ዘላችሁ። እሺ አቡዬ አለው ከታች። አይ እዚሁን ፎሎ ያርጉ ከታች ጋይስ። ሰክሰስን ፎሎ አድርጉ። እዚሁ ነኝ። ቮይስ እንትን አይሜን ሚውት አድርጊያለሁ ጋይስ። ሁሌ ሰክሰስ ሊለበት እኔን ትጨቀጭቁኛላችሁ። የሰክሰስ ትክክለኛው አካውንት የት ነው? የቱ ነው ትክክለኛው አካውንት? ብዙ ፌክ አለ ትሉኛላችሁ። ይሄ ነው ትክክለኛው አካውንት። ትክክለኛው ሰክሰስ እኔ ቤት ብቻ ነው የሚገባው፣ ሌላ የትም አይገባም። ሌላ የእሱን ስክሪንሻት አድርገው የእሱን ፕሮፋይል ስክሪንሻት አድርገው ሰክሰስ ብለው የከፈቱ ሰዎች ሁሉ ፌክ ናቸው። ትክክለኛው ሰክሰስ እኔ ቤት ብቻ ነው የምታገኙት። እኔ ቤት የሚገባው ቪዲዮ ያበራል። አይድል ፕሮግራም ሲኖር ቪዲዮ ያበራል። እንዲሁም በድምፅ እዚህ ጋር የምትሰሙት ይሄ ድምፅ የሰክሰስን ድምፅ ታውቃላችሁ። ይሄ ነው ትክክለኛው የሰክሰስ አካውንት። ሌሎቹ እንዳለ ፌክ ናቸው። ፎሎ አድርጉት ሰክሰስን። አንዴ ቆይ ሊያዩኝ ከፈለጉ ብዬ ነው። ሶማች ይኸው ልታዩት ከፈልጋችሁ ይህ ነው ትክክለኛው ሰክሰስ። በጣም ብዙ ፌክ በስሙ እየተከፈተ ነው እና ይሄ ነው ትክክለኛው ሰክሰስ። ሌላ ቦታ ከፍተው ምናምን ያስቀመጡ ምናምን ገስት ላይ የማይቻል ስክሪንሻት ተደርጎ የተላከልኝ ነው። ሰክሰስ ሌላ ቦታ ገብቶም አያውቅም አይገባምም። ይሄ የእነሱ ነው አቡዬ። አዎ ይህ የኛ
ያን ስካን ስታረጊ ኮዱን ስካን ስታረጊው ትኬቱ ላይ ያሳያል። ፓብሊሽድ አለመሆኑን እጣ አለመውጣቱ ያሳያል። መጨረሻ 27 ነው አይደል? ቁጥሩ 27 ትኬት ነምበርሽን ለምን ትናገሪያለሽ? እሱ ግን ያ ትኬት ሀቡዬ የሆነ ልጅ ነበር አትንገሪባት። ቁጥሩ ደግሞ እኛ ቁጥር መስሎኝ ነው። ሀቡ ማርያምን ቀጥል። ሰክሰስ ከስተመር ሰርቪስ ፎን ነምበር የምለው 2 ስልክ አለ። የአሜሪካው እና የኢትዮጵያ 2 ስልክ አለ ራሱ ከላይ በተጻፈው። ከእንደገና ደግሞ እዛው ባርኮድ ኪውአር ኮድ አለው። ኪውአር ኮዱ ቬሪፊኬሽን ሲስተም ነው። ሁላችሁም ቲኬት ገዛችሁ ስካን ስታረጉ እኛ ጋር ሲስተም ላይ ሬጅስተር ፉሊ ሬጅስተር መሆናችሁን ያሳያል። ቲኬት ፓብሊሽድ አለመሆኑን ናት ፓብሊሽድ ብሎ ያሳያል። የገዛችሁበትን ዋጋ ያሳያል። ቀኑን ምኑን ሲስተም ላይ አምጥቶ እኛ ሲስተም ላይ ሬጅስተርድ መሆናችሁን ያሳያል። ስካን ማድረግ ትችላላችሁ ያን ኪውአር ኮዱ። ስለዚህ የውሸታቸውን ሳይወጣ ወጥቷል። በኢትዮጵያ 25,000 ብር ገቡና ብዙዎች አሉ። ውሸት ነው። ስለዚህ አቡዬ እነሱ አያሳዝኑኝም። እጣ ወጥቶለት ሰው እንዴት ነው ብር የሚከፍለው? እኔ ምን አውቃለሁ። በኢትዮጵያ 2,000 ብር ብቻ ማለት ሲደርስሽ ክፈይ የሚባለው ሪም። በዚህ አጋጣሚ ግማሽ ሚሊዮን ብር ደርሶች ስትረከቢ ከፈልሽው ክፍያ አለ። ብቻ ነው ትኬት የምትቆርጡት። ትኬቱን ቆርጣችሁ ከደረሳችሁ 5 ሳንቲም የምትከፍሉት ክፍያ የለም። ቤቱንም ለመረከብ ገንዘብም ቢሆን የደረሳችሁ ስትረከቡ የምትከፍሉት 5 ክፍያ የለም። እኔ ሁሌ ነው የምነግራችሁ፣ ግን እየሄዳችሁ ለሌባ እባካችሁን ቴሌግራም ሰው አታውሩ። ቴሌግራም የሌባ ቻናል ነው እና በቴሌግራም ሰው አያደርግም። ቴሌግራምም የለንም። በሀቢባ ስም በእኛ ስም በተለያዩ ካሄዳችሁም ቲኬት ስትገዙ መጨረሻ ዲፖዚት ብሩን ዲፖዚት የሚታደርጉት አካውንት የሚሰጣችሁ ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን የሚል አካውንት ካልሆነ እባካችሁን ገንዘባችሁን 5 ሳንቲም 1 ብር ቢሆን እንዳታስገቡ። ያን በፊትና ልናሳስባችሁ እንወዳለን። በማንኛውም ቁጥር ይሁን በየትኛውም ስልክ ቁጥር ሰክሰስ ፕላስ ካልሆነ ሰክሰስ በእንግሊዝኛ ይከብደኛል። ሰክሰስ የበጎ አድራጎት ድርጅት ካላል እስኪ በለው አንዴ በእንግሊዝኛ ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ርዝመቱ ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ካላለ እንዳታስገቡ። በማንኛውም ግለሰብ አካውንት በሌላ ስም ነው። ሰክሰስ ፕላስ ኦርጋናይዜሽን ቻሪቴብልን መሀል ላይ ረሳዋል። ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ካላለ እንዳታስገቡ አደራ። እንደገና ደግሞ ትኬቱ እንደነገራችሁ አሁን ሰክሰስ ኪዋር ኮድ አለው። ከዚህ በላይ ሀቀኝነት አለ? ኪዋር ኮዱን እስካን ስታደርጉ እጣ ወጥቷል አልወጣም